ሰላም ሰላም እንዴት ናችሁ? የዩቱባችን ተከታታዮች እንኳን ለእመቤታችን ለእናታችን ለቅድስት ድንግል ማርያም ክብረ በዓል አደረሳችሁ። ዛሬ ህዳር 21 2018 ነው። እንኳን በሰላም አደረሳችሁ። ይሄ ቀን በጣም ታላቅ በዓል ነው። የጣዖት መንፈስ የወደቀበት የእግዚአብሔር ታቦት ወይም የእግዚአብሔር መንፈስ ኃይሉን ያሳየበት ዳጎን የተሰባበረበት ታቦተ ጽዮን የከበረችበት ቀን ነው። እንኳን ለእመቤታችን ለእናታችን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ እላለሁ። በድጋሚ እቺ መዝሙር አብረን እንዘምር። መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምነን እንዘምራለን። ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ እሳት ባህር ከቶ እንዳናይ ነይ ነይ ድንግል ሆይ ነይ ነይ ማርያም ነይ ነይ ያኔ እሳት ባህር ከቶ እንዳናይ በሐመረ ኖእ የተመሰልሽ በአሮን በትር የተመሰልሽ የምስራቋ በር የምስራቋ በር ቶሎ ድረሺ ነይ ነይ ድንግል ሆይ ነይ ነይ ማርያም ነይ ነይ ያኔ እሳት ባህር ከቶ እንዳናይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ እሳት ባህር ከቶ እንዳናይ። አዎ እመቤታችን እናታችን ቅድስት ድንግል ማርያም ወደ ቤታችን ትምጣ። ምክንያቱም እናታችን ወላዲተ አምላክ ወደ ቤታችን ስትመጣ የሚደረገውን ተአምር ታውቃላችሁ። ዶክማስ ቤት የሆነውን ታሪክ ታውቃላችሁ። ዶክማስ ሰርግ ነበረው። በሰርጉ ዕለት እመቤታችን ከነ ልጇ ጠራት። እናታችን ወላዲተ አምላክ የዶክማስን ጓዳ ጎበኘችለት። ምክንያቱም ዶክማስ በዛን ሰዓት ላይ ምንም ብሎ ለእመቤታችን አልነገረም። የጎደለውን አውቃ እሷ ሞልታለታለችና ለዚህ ነው እመቤታችን እናታችን ቅድስት ድንግል ማርያም ነይ ነይ ድንግል ሆይ ነይ ነይ የምንላት። ወደ ቤታችን ስትመጣ ጎዶላችንን ትሞላልናለች። አንዳንድ ጊዜ እኛ የጎደለንንም ላናቅ እንችላለን። ግን እናታችን እመቤታችን ቅድስት ድንግል ማርያም የጎደለንን እኛ ከመንገራችን በፊት አስቀድማ ታውቃለች። ይሄ መጽሐፍ ቅዱስ ላይ ያለ ታሪክ ነው። ዝም ብለን ተፈጥሮ እየተወራ ያለ ነገር ሳይሆን በመጽሐፍ ቅዱስ ላይ ተጽፎ ያለ እውነት በእግዚአብሔር ቃል በእግዚአብሔር ቅዱስ መጽሐፍ ላይ የተጻፈ ነው። የእመቤታችን ተአምሯ ነው። የእመቤታችን አማላጅነቷ ነው። ሁለተኛ ደግሞ እመቤታችን እናታችን ቅድስት ድንግል ማርያም ወደኛ በምትመጣበት ሰዓት ላይ የደስታችን ምንጭ ነች። ምክንያቱም ኤልሳቤጥ ጋር ሄዳ የተደረገውን ታምር ታውቃላችሁ። እናታችን እመቤታችን ወላዲተ አምላክ ወደ ኤልሳቤጥ በሄደችበት ሰዓት ላይ ጽንሱ በደስታ በማህፀኗ ተዘለለ። ለዚህ ነው የምንዘምርላት። ገና ዮሐንስ በማህፀኑ ውስጥ ካለ ገና ሕፃን ሆኖ ለእመቤታችን ምስጋና አቅርቧል። እኛ ደግሞ ትላልቅ ሰዎች ሆነን ለእመቤታችን ምስጋና ማቅረብ መታደል ነው እና የእመቤታችን ልጆች ነይ ነይ ድንግል ሆይ ነይ 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 ማርያም ነይ ነይ እያላችሁ ጥሯት። ወደ ቤታችን ትምጣልን። የደስታችን ምንጭ እና የጎዶላችንን ምትሞላልን ስለሆነች ማለት ነው። በድጋሚ እንኳን ለእመቤታችን ለእናታችን ለቅድስት ድንግል ማርያም ዓመታዊ በዓል ታቦተ ጽዮን የከበረችበት ዳጎን የተቀጠቀጠበትና የተዋረደበት በሌላው በኩል ደግሞ ታቦት የከበረበት ጣዖትሞ የረከሰበት ነው። እንኳን አደረሳችሁ እንኳን አደረሳችሁ ላለው ቤተሰቦቻችን የዩቱቦችን ተከታታዮች ብዙ አይታይም። ብዙ ነገር መንፈሳዊ ነገር ነው የምንለቀው፣ ዓለማዊ ነገር አንለቅም። የእመቤታችን የእናታችን ድንግል ማርያም ልጆች ይህን ዩቱብ እየተከታተላችሁ ያላችሁ ከዚህ በፊት ሰብስክራይብ ያደረጋችሁ ሼር እያደረጋችሁ እንዲስፋፋ አድርጎ ብታግዙን ደስ ይለናል። እግዚአብሔር ከእናንተ ጋር ነው። እመቤታችን በምልጃዋ ተጠብቃችሁ አሜን።